ነው ከዛ እሷ ሰላት ላይ ነኝ ባከን ለሰግር ነው ምናምን በዚህም ጭቅጭቅ ተነሳና አንቲ ከظهر امي علي كظهر امي አለ አንቺ እንደናቴ ቢጤ ነሽ ወይም እንደናቴ ጀርባ ነሽ ብሎ ተናገረ። ቃሉ ልክ እናቱን አንድ ሰው በሌላ በሐራም ነገር ወይም አብሮ መተኛት እንደማይፈልግ ሁሉ አንፈልግሽም ነው ቃሉ። በጃሂልያው ዘመን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ይሄ ቃል እንደ ፍቺ ይቆጠር ነበር። ከዛ ግን በእኛ በሸሪዓችን ደግሞ በጣም ይሄ ነገር ከሚወገዝ ነው። ለምን በሴት ልጅ ሞራል መጫወት መረማመድ ስለሚሆን ረሱላህ ሰለላሁ ዐለይሂ ወሰለም በጣም እንትን ያሉት ያወገዙትም ጉዳይ ነው። እና በዚህ ሁኔታ ላይ ልሰግዳለችና ቆያለች እና እንሄድና ረሱላህ ሰለላሁ ዐለይሂ ወሰለም መጠየቅ አለብን። እሱ ቀረሷ ሄደችና ያ ነብዩላህ አለቻቸው። በጣም ነው የሚገርመው ወላሂ ስብር ብላን ሄደችው ይላሉና እና አውስን ተዘወጀኒ አውስ እኮ አገባኝ ወአነ ሻበቱን መርጉበቱን የተወደደች ቆንጆ ሁኜ ሳለ አገባኝ። ሰዎች በቁንጅና በሚነጋገሩበት ሰዓት ላይ አስቡ ተخيل والله በደንብ ያዙ አንዳንድ ነገሮች ላይና የሰጠችው ለባሏ የሰጠችው ክብር ለሷ የሰጠችው ክብር ከዛ ትዳሯንም ለማዳን የፈለገችበትን መንገድ አድምጡትና ከዛ ልክ እንደዚህ አለችና ላኪን አሁን እንደዚህ ብሎ አለች ልክ ይሄ ምንድነው ቃሉ ከባድ ነው። በቁንጅናዬ ብዙ ነገሮችን ብሎ ካገባኝ በኋላ መጨረሻ ላይ ግን እንዲህ ብሎ ይሄ አፍና ሸባቢ አለች። ይሄ ወጣትነቴን አበሰበሰው አለች። ሐቂቃ ማለት ተፈላጊ በነበርኩበት ሰዓት ላይ ጉንብስ ቀና ብሎ ወሰደኝና ልጆች ተወለዱ አሉ ራሴን እንትን እያልኩ ለቤቴ እያልኩ ወዲያ ወዲህ በምንገላታበት ሰዓት ላይ እና ምናልባትም በድሮ ተፈላጊነት ደረጃ በሌለሁበት ሰዓት አሁን ላይ አንቺ ከظهري امي ብሎ ገፈተረኝ ኦልሞስት አስወጣኝ ከቤት እንደማለት ነውና ብላ ስብር ብላ ያ ረሱላህ ብላ ተናገረች ማለት ነውና ከዛ ደግሞ ፍቺ እንዲፈጸምም ደግሞ አልፈለገችም። በዛው ልክ ያ ነብዩላህ ብላ ደግሞ መፍትሄ ፈለገች። ደግሞ ከዛ ምን አለች? ወላሂ እሱ እኔን እኮ ቢያባርኝ አለች ደግሞ ያ ረሱላህ قد تعلموا انه شديد الغضب ባለቤቴ እኮ ቁጣኛ እንደሆነ ታውቃላችሁና ምናልባት ልጆቼ ወደሱ ቢሄዱ قالت يا رسول انني منه صبيات صغارا ትናንሽ ልጆች አሉኝ انضممتم الي جاعوا እኔ ጋር ቢቆዩ ፍላጎታቸው ማሟላት አልችልም ማለቻቸው። መፈታትም ራሱ አልፈለገችም መናቀም አልፈለገችም። በዚህ መሃል ውስጥ ሆነና እኔ ጋር ቢሆኑ ይጎዳሉ አለች። ማለት የማስተዳደሩ አቅም ልጆች የሚፈልጉትን ነገር ማሟላት ምናምን አልችልም። ወኢን ضممتم اليه ضاعوا እሱ ጋር ደግሞ ባስጠጋቸው ደግሞ ይጣፋሉ። ማለት ይሄ ትሪትመንት ላይ ይሄ ልጆችን በደንብ መያዝ ላይ ጎበዝ አይደለም። የገባችበትን አጣብቂኝ ያያችሁት አስተሳሰቧን። በዚህ መሃል ውስጥ ግን ምን ላድርግ አላቸው። ለቀድ አፍና ሸባቢ ወአፍና ማሊ ገንዘቤንም መልኬንም ነው እሱ ላይ ልጆቼ ላይ ቤቴ ላይ ነው ሙሉ ፈንድ አድርጌ እዛ ላይ የጨረስኩት አለች። ወላሂ በጣም የሚያሳዝን ነገር ነውና ከዛ ተሽተኪ ወተርፈው ሸክዋሃ ኢላላህ ወደ አላህም ትናገራለች ወደ ረሱላህ ሰለላሁ ዐለይሂ ወሰለም ክርክር ትገጥማለች። በዚህ መሃል ይያሉ አላህ የማንንም ፍቃድ አልፈለገም። በዚህ እናታችን አይሻ ወላሂ እኔ ከመጋረጃ ጀርባ ናቸው ለመስማት የሞከርኩ ድምጽ ይቆራረጣል አለች። አላህ ዘንድ ግን የዚህች ሴትዮ በደልና ብሶት ባሏንም ማጣት አልፈለገችም ልጆቿንም ማጣት አልፈለገችም። ከዛ ላይ የተበደለችውን ደግሞ አለሁልሽ የሚላት ነብይ አለይሂ ሰላቱ ወሰላም ለሴቶች ክብር የሚቆጠቆጡ ነብይ አለይሂ ሰላቱ ወሰላም ላይ ሄዳ ደግሞ ችግሯን እያቀረበች እንዲስተካከልላት። በዚህ መሃል አላህ ቁርአን አወረደ ለአንድ ሴት ልጅ ክብርን ተመልከቱ። قد سمع الله قول التي تجادلك في زوجها وتشتكي الى الله አላህም እኮ የዛችን ሴት በባሏ ላይ የምትከራከሩና ወደ አላህ የምታሰማውን ሴት ቃል በእርግጥም ሰማ ይላል። መመለሳችሁንም አላህ እየሰማ ነው አላህ ተመልካችም ነው ሰሚም ነው ይላልና ከዛ በኋላ الذين يظاهرون እነዚህ ሴቶቻቸውን እንደናቶች ቢጤናቸው የሚሉትን ወቀሰ ምናምንና ከዛ መመለስ አለባት ፍች እንዳልሆነና ነገር ግን والذين يظاهرون من نسائهم መመለስ ከፈለጉ ከመግባታቸው በፊት ግን መቀጣት አለበት። ይሄ ሰው እየተንዘላዘለ ዝም ብሎ ፈትችሻለሁ አግብችሻለሁ መልሽሻለሁ ባይዘው ፍች ጅድሁነ ጅዱን ወሐዝልሁነ ጅዱን እውነታውም እውነት ነው። ፍች ቀልዱም እውነት ነው አሉ ሰለላሁ ዐለይሂ ወሰለም። ምሩም ምር ነው ፈትቻለሁ ካለ የምሩን የምር ነው። ቀልዱ ራሱ ምር ነው አሉ። ለምን በሴት ልጅ ሞራል እንደፈለገ ፈትችሻለሁ ተነሽ ውጪ ያለ ሊቀልድባት ስለማይገባ። ስለዚህ እዚህ ጋር ምን አሉ እንደዛ ከሆነ ፈተህሪሩ ረቀበቲን በዘመኑ እንግዲህ ተመልከቱ ደግሞ ባርነትን በጣም ስለሚጸየፍ ባሪያዎችን ሁር ማለት ነው አለ። ምናልባት ይሄን ያደረገ ሰው ከመመለሱ በፊት ሚስቱን ባሪያዎች ካሉ ሁር ማለት ነው። እሱንም እሷንም የማይችል ከሆነ ደግሞ
ፈኢን ለም የጅድ ፈሲያሙ ሸህረይን 2 ወር መጾም አለበት አለ። ሚን ቀብል አን የተመሳ ፈኢን ለም የስተጢዕ ፈኢጥዓሙ 60 ምስኪና 60 ምስኪኖች ወይ ማብላት አለበት። ከሶስቱ አማራጭ አንዱን መጠቀም አለበት። ይሄን አድርጎ ሚስቱን በክብር ቅጣቱን ወስዶ ጉንብስ ብሎ እሷን ክሶ አስደስቶ ይቅርታ ጠይቆ መመለስ እንዳለበት። ሴቶች በዘመኑ ሴቶች መብት አስጠባቂ ትባል ነበረ፣ ጀግና ነበረች። ለባሏም ያለዋን ክብር ግን በዚህ ልክ ደግሞ ልጆቿንም ቤቷን ማጣት እንደማትችል ነገር ግን ደግሞ የሴቶችን መብት ደግሞ በዚህ ደረጃ ውጠው ዝም እንዳይሉ ደግሞ እንዲወራላቸው ሄደው ለረሱል ሰለላሁ ዐለይሂ ወሰለም አቤቱታቸውን እንዲያቀርቡ። ለማንኛውም ለተራሷ አልሄደችም። ለነብዩ ሰለላሁ ዐለይሂ ወሰለም ለሁሉም አባት ለሆኑት መሪ ለሆኑት ሐቀኛ ለሆኑት በዚህ ደረጃ መመስከር ለሚችሉት የሶስተኛው አገል ተብሎ ዝም ብሎ መፍትሄ ለማይሰጥህ ባገኘው መንገድ ላይ የምታወራው መንገድ አይደል። ሶስተኛው አገል ሲባል ረሱል ሰለላሁ ዐለይሂ ወሰለም አስተካካይ ናቸው። ባንቺ ቦታ ሆኖ ካንቺ በተሻለ ወይ ከሱ በተሻለ ቦታ ማለት ነውና በዚህ ደረጃ ኸውላ ቢንት ሰዕለባ መብቷን እንዲህ አስከብራ ዛሬ ቁርአን በስሟ ወርዶላት ሀከዛ ሙጃደላ ተብሎ በዚህ ደረጃ መፍትሄኛም እንድናገኝበት እሷን መፍትሄ ሰጥታ እንዴት የተጨቆኑ ሴቶችን መብታቸውን ያስከበሩበት ዘመን ነበረ ለማለት ነው። አህባቢ ጀዛኩሙላህ ኸይረን። ሰዓቴን ለመጠቀምም በቂ ነው ብዬ አስባለሁ። ጀዛኩሙላህ ኸይር። ኸውላ እንግዲህ እንዲህ ጀግና እህት አለችሽ ማለት ነውና ማሻአላህ ሉቃቲዩ አልሐምዱሊላህ በጣም ነው ደስ የሚለው። ኢንሻአላህ ቀጣይም እንደዚህ የሌሎች እህቶችን ታሪክ ይዛልን እንደምትመጣ ዶክተር እርግጠኛ ነኝ። እዚህም ላይ በደንብ ያላብራራው ከመሰለህ ያልጨረስከው ከመሰለክ የምታነሳሳቸው ሌሎች ነጥቦች ካሉ ኢንሻአላህ ቀጣይ ክላሳችን ላይ እንደዚሁ እንመለስበታለን። ሹክራን። ግን በጣም አሪፍ ነገር ነው የነገርከን። ሚስ እንዴት ነው አየሩ? ቆንጆ ነው። ዶክተር እያወራ አንዲት እህት ከላይ አዶኖ ስሟን ይሄንን አያ ቀድሜ አውቄው ቢሆን ኖሮ ይሄን የቁርአን አያ አልፋታም ነበረ የሚል ይሄ ብዙ ጊዜ የሚረብሸኝ ታውቂያለሽ። አንቺም ክላስ ላይም ይሄ ሰልፍ ዲቨሎፕመንት የሆነ ነገር በቃ ሰው ራሱን ወደ ውስጥ ገብቶ እንዲያይ ስንናገር ስናስተምር ብዙ ጊዜ ሰው በቃ አልፋታም ነበር ይሄን ኮርስ ውስጥ ኖሮ አልፋታም ነበር። ይሄ ፍቺ ይሄ አላህ እየጠላው ባንቺ ህይወት ውስጥ የተከሰተው ፍቺ ቀደር ነው የሚባለው። ከዚህ በኋላ ተግባብተናል አይደለ? በቃ አንዳንዴ እኛ የሙጥኝ ብለን ያዝነው ሰው አላህ በሆነ መንገድ ያወጣዋል። አሁን የወጣችሁ የተፋታችሁ ነገራችሁ ያከተመ ኢንሻአላህ ሁለተኛም ሶስተኛም ቻንስ ስላላችሁ ችግር የለውም። በቃ ይሄ የአላህ ቀደር። ምንድነው የምፈራው? ቁጭቱ በራሱ ጊልት ይባላል። ጊልት በራሱ ከሰውነታችን ላይ የሚቀንሰው የቻርጅ መጠን አለው፣ ባትሪ አለው የሚወስድብን ማለት ነው። ተግባብተናል። ይሄንን በፍጹም ልንፈቅድለት አይገባም። መጥቶ ከሰውነታችን ላይ ጊልት ባትሪ ሎ ላይ አርጎን እንዲሄድ ልንፈቅድለት አይገባም። በቃ አልፏል። ይሄም የአላህ ቀደር ነው። አልሐምዱሊላህ ረብል ዓለሚን። ምን ተማርኩበት አይደል? የመጀመሪያ ትዳራችንን ዲቮርስ አድርገን ወደ ሁለተኛው ትዳር ስንገባ የሁለተኛው ትዳር የዲቮርስ ሬት 60% ነው የሚባለው። ኦልሬዲ ሰው ምን ይለኛል ምናምን የሚባሉ ነገሮች ይሄ ምናምን ሁሉ አልፎልናል፣ ወጥቶልናል። ከዚህ በኋላ ማን ቢመጣ የራሱ ጉዳይ ነው። ነገር ሪሰርች ነው ይሄ የኔ እንትን አይደለም። እንዲህ አይነት ነገሮችን ስትሰሙ እኔ እንዲህ ቢሆን ኖሮ አልፋታም ነበር፣ እንዲህ ቢሆን ወለው አትበሉ ነው አይደለም። እንደዛ አይነት ነገር ውስጥ ገብታችሁ ራሳችሁን ብዙ አፌክት አታድርጉት። ጉዳት አለው፣ ስሜት ላይ ጉዳት አለው፣ አእምሮ ላይ ጉዳት አለው፣ አፍያ ላይ ጉዳት አለው፣ አካል ላይ ጉዳት አለው። እና የተቀደረ ነገር አልፏል። ያንቺና የዛ ሰው እህል ውሃ قد سمي الله قول التي تجادلك في زوجها قد سمي ነው የምንለው። ሶስተኛዋ ጁዝ ናት። ራሳ ቀድ ሰሚ ነው የምትባለው በሱራ። እኔ ብዙ ቁርአን አላውቅም፣ እንግዲህ አላጌታን ዶክተር ይነግረናል። ጀዛከላ ኸይር ዶክተር፣ በጣም ነው የምናመሰግነው። በደንብ ነው ያስዋብከው። በዲናችን ሴቶች ምን ያህል ሌቭል ምን ያህል ዴብዝ እንዳለው እውቀታቸው ምን ያህል ዴብዝ እንዳለው እንግዲህ የአላህ ነብይ ፊት ሰለላሁ ዐለይሂ ወሰለም ባሏን ይዛ ሄዳ ለሽምግልና መብቷን ለመጠየቅ ምን ያህል ነገር እኮ ነው።
ሰማይ ሲመሰከርልሽ በአንድ ነገር ላይ ከባድ ሌቭል ነው። ሃይ ሌቭል ነው። ልጄ ሃሩን መጥቶ አሁን ሽልክ ብሎ ነው የሄደው። ከገባሽ ጀምሮ እስካሁን ምንም ፎሎወር አልጨመረም እናቴ ብሎኛል። እሱም እያየሽ ነው፣ እኔ እያየው አይደለም ታውቃላችሁ። ስለዚህ አንዴ ቆም እናደርግና ከውሊ ግን ፎሎ እናደርጋለን። እዚህ ጋር ፎሎ ያላረግ ፎሎ ሳናረግ ውጭም ሆነን ውስጥም ሆነን አሁን እዚህ ጋር ዝም ብለን የተቀላቀልን ያለ ነው።